የኢፌዴሪ ፕሬዝዳንት ክብርት ወይዘሮ ሳህለወርቅ ዘውዴ ወደ ጉባኤ አዳራሽ እየገቡ ስለሆነ ከመቀመጫችን ተነስተን እንድንቀበላቸው በአክብሮት ጠይቃለሁ። አመሰግናለሁ። እንድትቀመጡ በአክብሮት ጠይቃለሁ። የኢፌዴሪ ፕሬዝዳንት ክብርት ወይዘሮ ሳህለወርቅ ዘውዴ፣ የኢፌዴሪ ጠቅላይ ሚኒስትር የተከበሩ ዶክተር አብይ አህመድ፣ የተከበራችሁ የሁለቱ ምክር ቤት አፈጉባኤዎች፣ የተከበራችሁ የሁለቱ ምክር ቤቶች አባላት፣ ክቡራትና ክቡራን አምባሳደሮች፣ ሚኒስትሮች፣ የሃይማኖት አባቶች እንዲሁም ሌሎች ጥሪ የተደረገላችሁ እንግዶች፣ ሁላችንም ከመቀመጫችን ተነስተን የሪፐብሊኩን ብሔራዊ መዝሙር በጋራ እንድንዘምር በአክብሮት እጠይቃለሁ። አመሰግናለሁ። እንድትቀመጡ በአክብሮት ጠይቃለሁ። ይህ አምስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን አንደኛ የጋራ ስብሰባ ነው። በመሆኑም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ክብርት ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በሕገ መንግስቱ አንቀጽ 71 ንዑስ አንቀጽ 1 መሰረት የምክር ቤቶቹ የጋራ ስብሰባ በይፋ መከፈቱን እንዲያበስሩልን በአክብሮት ጋብዛለሁ። አመሰግናለሁ። የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ፣ በሕገ መንግስቱ አንቀጽ 71 ንዑስ አንቀጽ 1 መሰረት አምስተኛው የኢፌዴሪ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ ዓመት የስራ ዘመን የጋራ ስብሰባ በይፋ መከፈቱን አበስራለሁ። አመሰግናለሁ። ክብርት ፕሬዝዳንት፣ በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና አንቀጽ 64 ንዑስ አንቀጽ 1 መሰረት የምክር ቤቶቹ ምልዓተ ጉባኤ በጽሕፈት ቤቶቹ አማካኝነት ስለተረጋገጠ እንዲሁም የዕለቱ አጀንዳ በምክር ቤቶቹ የጋራ ስብሰባ ደንብ ቁጥር 1 2000 አንቀጽ 31 ንዑስ አንቀጽ 2 መሰረት በሁለቱ ምክር ቤቶች አፈ ጉባኤዎች የጋራ ስምምነት የቀረበ በመሆኑ እንደሚቀጥለው አቀርባለሁ። አጀንዳ 1 የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ክብርት ወይዘሮ ሳህለወርቅ ዘውዴ ለሁለቱ ምክር ቤቶች የሚያደርጉት የመክፈቻ ንግግር ማዳመጥ። አጀንዳ 2 የሁለቱ ምክር ቤቶች 4ኛ ዓመት የስራ ዘመን 3ኛ ልዩ ስብሰባ ቃለ ጉባኤ
መርምሮ ማጽደቅ ናቸው። በዚህ መሰረት በአጀንዳዎቹ ቀለም ተከተል በሕገ መንግስቱ አንቀጽ 71 ንዑስ አንቀጽ 1 መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ክብርት ወይዘሮ ሳህለወርቅ ዘውዴ ለምክር ቤቶቹ 5ኛ ዓመት የስራ ዘመን አንደኛ የጋራ ስብሰባ የመክፈቻ ንግግር እንዲያቀርቡ በአክብሮት እጋብዛለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ባለፈው ዓመት በሀገራችን የጀመርነው የለውጥ እንቅስቃሴ ዘርፈ ብዙና ሁሉን አቀፍ በሆነ መልኩ እንዲተገበር ጥረት ያደረግንበት ወቅት ነበር። በፖለቲካ፣ በዲሞክራሲ፣ በሰብአዊ መብት አያያዝ፣ በፍትሃዊ ተጠቃሚነት፣ በፍትህ ስርዓትና በኢኮኖሚ እንቅስቃሴ የነበረብንን ሀገራዊ ጉድለት ማስተካከል የጀመርንበት ነው። ይሁንና ጉድለቱን በተሟላ ያቃናንበት ደረጃ ላይ ገና አልደረስንም። አንዳንዶቹም በባህሪያቸው መዋቅራዊ በመሆናቸው ከአንድ ዓመት አለፍ የሚል ምክንያታዊ ጊዜን የሚጠይቁ ናቸው። 2012 ዓመተ ምህረት የለውጡን ጉዞ የተሻለ መሰረት የምናስይዝበት ይሆናል። እንደሚታወቀው የለውጡ ጉዞ በጠቅላይ ሚኒስትር አብይ አህመድ አነሳሽነት በመተግበር ላይ የሚገኘውን የመደመር እሳቤ መሰረት አድርጎ የሚጓዝ ነው። የመደመር እሳቤ ደግሞ በሶስት ዋነኛ ሀገራዊ ዓላማዎች ላይ የተመሰረተ ነው። እነርሱም በሀገሪቱ የነበሩ መልካም የሆኑ የፖለቲካና ኢኮኖሚ ድሎችን ጠብቆ ማስፋት፣ ባለፉት ዘመናት የተሰሩ ስህተቶችን ማረምና የመጪውን ትውልድ ፍላጎትና ጥቅም ማሳካት ናቸው። የእነዚህ ዓላማዎች ዋነኛው ማጠንጠኛ ሶስቱን ግቦች ለማሳካት መቻል ነው። እነሱም የኢትዮጵያን ሀገራዊ አንድነት ማስጠበቅ፣ የሕዝቧን ክብር ከፍ ማድረግና ብልጽግናን ማምጣት ናቸው። ኢትዮጵያ ዛሬ አልተጀመረችም። የሺህ ዓመታት ታሪክ ያላት ሀገር ነች። በዚህች ሀገር ታሪክ ውስጥ ያከማቸናቸውና ለዛሬና ለነገ ሊጠቅሙን የሚችሉ መነሻ ሀብቶች አሉ። ካከማቸናቸው ሀብቶችና ጸጋዎች መካከል ነፃነትን አስከብረን መኖራችን፣ የረዥም ዘመናት የታሪክና የቅርስ ሀብቶችን ማከማቸታችን፣ እርስ በርስ የተቆራኘ ህብረ ብሔራዊነትን መፍጠራችን፣ በውጭ ግንኙነት መስክ ያዳበርነው ተሰሚነታችን፣ በአፍሪካውያን እህቶቻችንና ወንድሞቻችን ዘንድ ያለን የነፃነት አጋርነት ታሪካችን፣ ባለፉት ቅርብ ዓመታት የገነባናቸው የመሰረተ ልማት ግንባታዎች፣ ያስመዘገብነው የኢኮኖሚ እድገት፣ እያዳበርነው የመጣነው ፌዴራላዊ ስርዓት ወዘተ መጥቀስ ይቻላል። እነዚህን ሀብቶቻችንን አካብተን ለዛሬና ለነገ ብልጽግናችን በመጠቀም የጀመርነውን ጉዞ አጠናክሮ መቀጠል ይገባል። ያለፍንባቸው የታሪክ ምዕራፎች መልካም ጸጋዎች እንዳሉት ሁሉ በርካታ ስህተቶችም አሉት። እኩልነትን፣ ፍትሃዊ ተጠቃሚነትን፣ የብሔር ብሔረሰቦች መብትን፣ አካታችነትን፣ የሰብአዊ መብት አያያዝን፣ የፍትህ ስርዓት መዛነፍን በተመለከተ የተፈጸሙ ስህተቶች አሉ። በቅርብ ታሪካችን እንኳን ልዩነቶቻችን ላይ የሰራነውን ያህል አንድነታችን ላይ አልሰራንም። የኢኮኖሚ እድገቱ ፍትሃዊ ተጠያቂነትን በሚገባው መልክ አላረጋገጠም። በሰብአዊ መብት አያያዛችንና በፖለቲካዊ መብቶቻችን ላይ ሰፊ ጉድለቶች
ተመዝግበዋል። እነዚህ የተወዘፉ ዕዳዎቻችን ናቸው። ውዝፍ ስህተቶቻችንን ያለ ምህረት ማረም ይኖርብናል። እነዚህ መልካም ስራዎቻችንን ይዘን ያጋጠሙንንም ውዝፍ ዕዳዎች አርመን የምንጓዘው የመጪውን ትውልድ ፍላጎትና መጪውን ሁኔታ ብሩህ ለማድረግ ኢትዮጵያ በእርግጥም የሕዝቦቿ በተለይም የወጣቶቿ ሀገር ለማድረግ ሲባል ነው። ሀገር በትውልዶች ቅብብሎች የምትገነባ በመሆኗ እኛ በትናንቶቹ መሰረት ላይ እንደቆምነው ሁሉ እኛም ለቀጣዩ ትውልድ ከኛ የተሻለ ስራ ሰርተን ማስረከብ አለብን። ነገ ከዛሬ መሻል የተሻለ መሆን አለበትና በያዝነው ዓመት የምናከናውናቸው ተግባራት ሁሉ በእነዚህ ዓላማዎችና ግቦች ላይ የሚያጠነጥኑ መሆናቸውን ማረጋገጥ፣ ግቦቹን ለማሳካት ያላቸውን ድርሻ መገምገም ይኖርብናል። ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴዎቻችን ሁሉ ቅኝቶቻቸው፣ ዓላማዎቻቸውና የሀገር ክብር ግቦቻቸውም የመደመር ግቦች መሆን ይጠበቅባቸዋል። የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ከላይ በተጠቀሱት እሴቶች፣ ዓላማዎችና ግቦች መሰረት የ2012 ዓ.ም ዋና ዋና የመንግስት ተግባራት በሚከተሉት አንኳር ጉዳዮች ላይ ያተኮረ ይሆናል። ሰላምና መረጋጋትን ማረጋገጥን በተመለከተ ከለውጡ ዋዜማ ጀምሮ ሀገራችንን ወጥረው ከያዟት ችግሮች አንዱ የውስጣዊ መረጋጋት እጦትና በየቦታ የሚከሰቱ የተለያየ ይዘት ያላቸው ግጭቶች መፈጠር ነው። ግጭቶቹን ተከትሎ የመጣው የውስጥ መፈናቀልም በታሪካችን ጥቁር ጠባሳ ጥሎ ያለፈ ምዕራፍ ሆኗል። በተመሳሳይ ዓመት አገራችን ከጎረቤት ሀገራት የተሰደዱትን ማስተናገዷን የቀጠለችውን ያህል በሚሊዮኖች የሚቆጠሩ ዜጎች በገዛ ሀገራቸው ተፈናቃይ የሆኑበትን አሳዛኝ የታሪክ ገጽ አልፈናል። ይሁን እንጂ የፌዴራልና የክልል መንግስታት ባለፈው አንድ ዓመት በጋራ ባደረጉት ርብርብ ከ2 ሚሊዮን በላይ የነበረው የውስጥ ተፈናቃዮች ቁጥር በአሁኑ ወቅት ከ100 ሺህ የማይዘል ሆኗል። እነርሱን ፈተን ይህንን አሳዛኝ ሁኔታ ወደ ታሪክነት ለመቀየር እየተሰራ ነው። በመልሶ ማስፈርና ዘላቂ ማቋቋም መርሃ ግብር ወደ ቀያቸው የተመለሱ ዜጎቻችን ወደ ተሟላ መደበኛና የተረጋጋ ኑሮ የመመለስ ተግባር ይበልጥ ተጠናክሮ የሚቀጥል ይሆናል። መሰል ክስተቶች ዳግም እንዳይፈጠሩ መፍትሄ አምጪ ስራዎች ይከናወናሉ። የደህንነት ተቋማት ችግሮች ከመከሰታቸው በፊት ቀድመው የማነፍነፍ አቅማቸው እንዲያድግና ችግር ሲከሰትም በአጭር ጊዜ የማስቆም ብቃታቸው እንዲጎለብት የሚያስችሉ የአቅም ማሻሻያ ተግባራት ይሰራሉ። በዚህ ረገድ የፌዴራል ፖሊስ ብቁ አቅም እንዲኖረው ለማድረግ የተጀመረው የሪፎርም ጥናት ተጠናቆ ሙሉ በሙሉ ወደ ተግባር ይሸጋገራል። በሂደቱም የአመራርና የሕግ ማዕቀፎቹን በማሻሻል በአጭር ጊዜ በጠንካራ ዶክትሪን የሚመራ ጠንካራ የፌዴራል ፖሊስ ይኖረናል። የክልል ፖሊሶችም አቅማቸውን እንዲያጠናክሩ የሚያደርጉ ተግባራት ይከናወናሉ። እንዲሁም የመከላከያ ሰራዊታችን በሙያ አቅም የላቀ እንዲሆን እየተሰሩ ያሉ የሪፎርም ስራዎች ተጠናክረው ይቀጥላሉ። በአጠቃላይ በደህንነትና የጸጥታ ተቋማትን እንዲሁም የመከላከያ ሰራዊትን የህጋዊ ማዕቀፎችና አቅሞችን በማዳበርና በቴክኖሎጂ እንዲታገዝ በማድረግ አሁን በሀገራችን ያለውን አንጻራዊ ሰላም ወደ አስተማማኝ ሰላም ለማሳደግ በትኩረት ይሰራል። በቀጣይ ሀገራችን የምታስተናግዳቸውን ሀገራዊ ምርጫና ሌሎች ክስተቶች ሰላማዊ በሆነ መልኩ ለመፈጸም የሚያስችል አቅም ይፈጠራል። ከሰላም ግንባታ አኳያ ዋናው አቅጣጫ ህብረተሰቡንና የህብረተሰቡን ማህበራዊ እሴቶች ማዕከል ያደረጉ የዘላቂ ሰላም ግንባታ ተግባራትን መሰረት የሚያደርግ ነው።
በርካታ የውይይት መድረኮች በቀጣይነትና በቋሚነት በህብረተሰቡ ደረጃ ለሚካሄዱ የሰላም ምክክሮች ከተለያዩ የህብረተሰብ አደረጃጀቶችና ባለድርሻ አካላት ጋር በመሆን በመቶ ሺዎች የሚቆጠሩ አመቻቾችን የማሰልጠን በርካታ ተግባራት ይከናወናሉ። የሀገራችንን ሰላም በማስጠበቅ ረገድ ዋናው ባለቤት ህዝብ በመሆኑ ያለ ህዝቡ ተሳትፎ ሰላምን ማስከበርም ሆነ በቀጣይነት ዘላቂ ሰላምን መገንባት የማይታሰብ ነው። በመሆኑም ህዝቡ ሰላምን በዘላቂነት በመገንባትም ሆነ ህግን በማክበርና በማስከበር የሰላም መደፍረስ ምልክቶችን ጥቆማ በማድረስና ከህግ አስከባሪ አካላት ጋር በጋራ በመስራት የሰላም ባለቤትነቱን ማረጋገጥ ይጠበቅበታል። ሰላም በእያንዳንዳችን እጅና ልቦና ውስጥ የሚገኝ ውድ ሀብት ነው። በመሆኑም ሌት ተቀን እንደ አይናችን ብሌን ልንንከባከበው የሚገባ አንዳችን ለአንዳችን የሰላም ምንጭ እንጂ የስቃይ ምንጭ እንዳንሆን ከቆረጥንና በተግባራዊነቱ ከተጋን ደግሞ ሰላም በደጃችን በእጃችን ያለ ሀብት ሆኖ ይቀጥላል። የኢትዮጵያ ህዝብ በታሪኩ የሚታወቀው በእርጋታው በአርቆ አስተዋይነቱ ነው። ነገሮችን በሰከነ መንገድ ይመዝናል። ከዕለት አልፎ ዘላቂውን አርቆ ያስባል እና የሚያዩን እየመዘነ ምርቱን ከገለባ ይለያል። ይህንን ታላቅ ህዝብ እዚህም እዚያም የሚወረወሩ አሉባልታዎች ሊፈታተኑት አይገባም። ስሜት አርቆ ሀሳቢነትን፣ ግብታዊነት እርጋታን ሲተኩ ዝም ብሎ ማየት የለበትም። የሐሰት መረጃዎችን ሳይመዝኑ ማንሳትና ግብታዊ እርምጃዎችን መውሰድ የዚህ ታላቅ ህዝብ መገለጫዎች እንዳይሆኑ ቆም ብሎ ማሰብ ይገባል። ምትክ የለሽ አንዲት ሀገራችንን በጋራ ጥረት ሰላማዊ ለማድረግ በአርቆ አስተዋይነት ነገሮችን ሁሉ መጠየቅ፣ መመዘን የሚገባ መሆኑን በዚህ አጋጣሚ መልእክት ለማስተላለፍ እወዳለሁ። ይህን ክፍተት ከመሙላት አንጻር መንግስትም የህግ የበላይነትን ከማክበርና ከማስከበር ጎን ለጎን የመረጃ ተደራሽነት እንዲሰፋ ትኩረት ሰጥቶ ይሰራል። ሙያዊ ስነ ምግባራቸውን አክብረው የሚሰሩ ጋዜጠኞችም ተገቢውን ድጋፍ ያደርጋል። በቀጣይነትም ባለፈው በጀት ዓመት የተጀመሩ ተግባራትን በማጠናከር ህብረተሰብ ተኮር የሰላም ግንባታ ተግባራት ተጠናክረው ይቀጥላሉ። ብሔራዊ መግባባትን ለመፍጠር ብሎም ለማጠናከር የሚያስችሉ የተለያዩ ተግባራትም ይከናወናሉ። ወጣቶችን ማዕከል ያደረገ በፈቃደኝነት ላይ የተመሰረተ የህብረተሰብ ልማት ፕሮግራሞችም የሚካሄዱ ይሆናል። የተከበሩ አፈጉባኤ፣ የተከበራችሁ የህዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ህዝቦች፣ የፖለቲካ ስርዓቱንና ዲሞክራሲን በተመለከተ ፖለቲካዊ መብቶችንና ተሳትፎን አስመልክቶ የምንከተለው መንገድ በመግባባት በመመካከርና በመተሳሰብ ላይ ያተኮረ የሀገርን አንድነት በሚያጠናክሩ እሴቶች የተቃኘ ይሆናል። መንግስት የፖለቲካ ማህደሩን ለማስፋት በህግ፣ በአሰራር፣ በአደረጃጀትና በስርዓት ቀርጾ የሚጠበቅበትን ሁሉ ያደርጋል። የጠላትንነትና የቡድን ፍረጃ አካሄዶች ቀርተው የመግባባት ፖለቲካ እንዲሰፍን፣ የመነጣጠልና የመለያየት አካሄዶች ታርመው የትብብርና የአንድነት ፖለቲካዊ አደራጀት ጎልቶ እንዲወጣ ይበረታታል። በዚህ ዓመት የምናከናውነው ሀገራዊ ምርጫ 3 እሴቶችን መሰረት ያደረገ እንዲሆን መንግስት ከሚመለከታቸው አካላት ጋር በጋራ ይሰራል። የምናካሂደው ምርጫ በተቻለ መጠን ባለፉት ምርጫዎች ያጋጠሙንን ግድፈቶች በሚያርም መልክ እንዲከናወን፣
ነፃና ዲሞክራሲ ሆኖ ተአማኒና ተቀባይነት ያለው እንዲሆን በፖለቲካ ልሂቃንና የምልአተ ህዝቡን ተሳትፎ ያረጋገጠ እንዲሆን ይደረጋል። እነዚህን 3 አስፈላጊ ጉዳዮች ለማሳካት የመንግስት ቁርጠኝነትና ዝግጅት ብቻውን በቂ አይደለም። የኢትዮጵያ ህዝብ፣ የፖለቲካ ድርጅቶች፣ የሚዲያ ተቋማት፣ የልሂቃኑና የሲቪክ ድርጅቶች ቀናነት፣ ተሳትፎና ለአንድ ሀገራዊ ዓላማ መስራት ወሳኝ ነው። የዚህን ዓመት ምርጫ ካለፉት ምርጫዎች የተሻለ ዲሞክራሲያዊ ማድረግ ከቻል ቀጣዮቹ የፖለቲካ ሂደቶቻችን በጠንካራ መሰረት ላይ እንዲመሰረቱ ለማድረግ እድል እናገኛለን። መንግስት ምርጫው ያለፉ ግድፈቶችን በሚያርም መልክ እንዲከናወን ነፃና ዲሞክራሲያዊ ተአማኒና ተቀባይነት ያለው እንዲሆን እንዲሁም የፖለቲካ ልሂቃንና መላው ህዝቡን ተሳትፎ ያረጋገጠ እንዲሆን ከመስራት ባሻገር ሂደቱን ለማሰናከልና ለማጠልሸት የሚከናወኑ ህገወጥ ተግባራትን በህግና በስርዓት የሚያስተካክል ይሆናል። ከሀገራዊ ምርጫው ባሻገር የሚከናወኑ የህዝብ ውሳኔ ሂደቶችም ከላይ ምርጫውን በተመለከተ የተቀመጡትን 3 እሴቶች መሰረት የሚከናወኑ ይሆናሉ። ህግና ስርዓት የሚያስከብሩ ተግባራትም በዚያው መልኩ ይካሄዳሉ። የተከበሩ አፈ ጉባኤ፣ የተከበራችሁ የህዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ህዝቦች፣ የፍትህ ስርዓቱን በተመለከተ የዚህ ዓመት ትኩረታችን የፍርድ ቤት ማሻሻያዎችን ተግባራዊ በማድረግና ባለፉት ዓመታት እንዲሻሻሉ ጥያቄ ሲቀርብባቸው የነበሩ ህጎችን በማሻሻል ላይ ያተኮረ ይሆናል። የፍርድ ቤት ማሻሻያዎችን ለማከናወን የ3 ዓመታት መርሃ ግብር ተቀርጾ ወደ ተግባር የተገባ ሲሆን ይህ ዓመት የጀመርነውን አጠናክረን የምንቀጥልበት ይሆናል። በዚህም መሰረት በ3 ዘርፎች የሚከናወነው የፌዴራል ፍርድ ቤቶችና የዳኝነት ማሻሻያ እቅድ ተቀርጿል። ይህ ማሻሻያ የዳኝነት ነፃነት፣ ተጠያቂነትንና ግልጽነትን ማጠናከር፣ የፍትህ ተደራሽነትን ማስፋትና የህግ እውቀት እንዲዳብር ማድረግ እንዲሁም የዳኝነትን ውጤታማነትና ቅልጥፍና ማሻሻል የመርሃ ግብሩ ዋና ዋና ትኩረቶች ናቸው። የዳኝነት ነፃነት፣ ገለልተኝነትና ተጠያቂነትን ለማረጋገጥ በሚሰራው ማሻሻያ የዳኝነት አስተዳደር አዋጅ ማሻሻያ በማከናወን ፌዴራል ፍርድ ቤቶች ራሳቸውን የማስተዳደር አቅም ማጎልበት፣ የፌዴራል ዳኞችን ስነ ምግባርና ዲሲፕሊን ደንብ ማጽደቅ፣ በደንቡ ላይ ስልጠና መስጠትና ተግባራዊ ማድረግ ላይ ትኩረት ይደረጋል። በተጨማሪም የዳኞች አመቺ የስራ ሁኔታ እንዲመቻች አስፈላጊ እርምጃዎችን መውሰድ፣ ዳኞች ሙያዊና ተጨማሪ ክህሎቶች የሚያገኙበትን ተከታታይ ስልታዊ ስልጠናዎች ማካሄድ፣ ከባለድርሻ አካላት ጋር የመገናኛና የግንዛቤ የመፍጠሪያ መድረኮችን ማዘጋጀት እንዲሁም የዳኞችን ነፃነትና ተጠያቂነት ያገናዘበ የዳኞች ምዘና ስርዓት ዘርግቶ ተግባራዊ ማድረግን ይጠይቃል። ውጤታማና ቀልጣፋ የዳኝነት አገልግሎት አሰጣጥን ለማጠናከር በተያዘው እቅድ ደግሞ የፌዴራል ፍርድ ቤቶችን አደረጃጀትና ስልጣን የሚወስኑ አዋጆችን ማሻሻያ የማጠናቀቅ፣ የየአዋጁን ማሻሻያ ተከትሎ የጉዳዮች ፍሰት አስተዳደርን የተሻለ ለማድረግ አስፈላጊ አደረጃጀትን የመዘርጋትና ደንቦቹን ማውጣት ተግባራት ይከናወናሉ። ህዝቡ ወደ ፍርድ ቤቶች የሚያቀርቡን ከፍተኛ የአገልግሎት ጥያቄ ለመመለስ የሚያስችል በአመት እስከ 250,000 መዛግብት ለማስተናገድ የሚያስችል አወቃቀር መፍጠር፣ የጉዳዮች ፍሰት አስተዳደር መምሪያ፣ የቁጥጥርና የክትትል ክፍሎችን በየደረጃው ባሉ ፍርድ ቤቶች ማቋቋምና ማደራጀት፣ ዘመናዊ የመረጃ ስርዓትን ማጠናከር፣
የዳኝነት አገልግሎት ስራ ደጋፊ የሆኑትን የአስተዳደር አካላት ውጤታማነት ማረጋገጥ ዋነኞቹ ትኩረቶች ይሆናሉ። የህግ እውቀት እንዲዳብር ለማድረግ የማህበረሰብ የህግ እውቀት ማሳደጊያ ፕሮግራም ይከናወናል። ፕሮግራሙ በትምህርት ቤቶች የተማሪዎችን የህግ እውቀት በማሳደግ ላይ ትኩረት ያደረገ ሲሆን ሌሎችንም የማህበረሰብ የህግ እውቀት ማሳደጊያ መስኮችን ያካትታል። የዳኝነት ውጤታማነትንና ቀልጣፋነትን ለማሻሻልም የመረጃና የኮሚኒኬሽን ቴክኖሎጂዎች የመጠቀም አቅም ለማሳደግ ታቅዷል። ህጎችን ለማሻሻል በተያዘው እቅድ መሰረት አዲስ የወንጀል ስነ ስርዓት ህግን፣ አዲስ የንግድ ህግ እና አዲስ የአስተዳደር ስነ ስርዓት ህግን አጽድቆ ስራ ላይ ማዋል የዚህ ዓመት ዋና ዋና ተግባራት ናቸው። ከሶስቱ የመጀመሪያዎቹ ሁለቱ ከወጡ 60 ዓመታት ያለፋቸው ህግጋት ናቸው። የተከበሩ አፈ ጉባኤ፣ የተከበራችሁ የህዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ህዝቦች፣ ኢኮኖሚውን በተመለከተ ይህ ዓመት የኢኮኖሚ ማሻሻያ ተግባራት በተጠናከረ ደረጃ የሚከናወንበት ይሆናል። ለዚህ ዋናው መሪ ሀሳብ ሀገር በቀል የኢኮኖሚ ማሻሻያ ፕሮግራምን ተግባራዊ ማድረግ ነው። የዚህ ዋና ዓላማዎች 3 ሲሆኑ እነርሱም የማክሮ ኢኮኖሚውን ጤንነት መጠበቅ፣ የግል ዘርፉን ተሳትፎ ማሳደግና ለዜጎች በቂና አስተማማኝ የስራ እድል መፍጠር ናቸው። በሀገር በቀል የኢኮኖሚ ማሻሻያ ፕሮግራም እነዚህን ዓላማዎቹን ለማሳካት የሚያተኩርባቸው 3 ጉዳዮች አሉት። የመጀመሪያው የማክሮ ኢኮኖሚ መዛባትን ማስተካከል ሲሆን ሁለተኛው ደግሞ ኢኮኖሚ መዋቅሮችን ማሻሻል። የኢኮኖሚ መዋቅር ማሻሻያ ፕሮግራሙ የኢንቨስትመንት ከባቢ ሁኔታን፣ የኃይል አቅርቦትን፣ የቴሌኮም ዘርፍን ማሻሻልንና የሎጂስቲክስ ስርዓትን ማቀላጠፍን ያካትታል። ሶስተኛው የማሻሻያ ፕሮግራሙ ትኩረት ደግሞ የኢኮኖሚ ዘርፍ ማሻሻያ ነው። እርሱም የግብርና ምርታማነትን፣ የአምራች ዘርፉንና የቱሪዝም ዘርፍን ለማሻሻል እንዲሁም የሚያስገኘውን የውጭ ምንዛሪ ሀብት ለማስፋት የአገልግሎት ዘርፉን ለማቀላጠፍ ትኩረት ይሰጣል። ከኢኮኖሚ ማሻሻያ ፕሮግራሙ ጋር አብሮ የሚሄደው የንግድ አሰራር የማሳለጫ መንገዱን ማቀላጠፍ ሲሆን ሀገራችንን ለቢዝነስ እንቅስቃሴ ተመራጭ ስፍራ እንድትሆን ያለመ ነው። በየተቋማቱ በሕግና በአሰራር ያሉ እንቅፋቶችን ማስተካከል፣ አካሄዱን በቴክኖሎጂ ማዘመን፣ የሰው ኃይሉን ብቃት መጨመርና በተለያዩ ተቋማት የተበታተኑ አሰራሮችን ለቅልጥፍና በሚያመች መልኩ ማሰባሰብ በዋናነት ትኩረት የሚደረግባቸው ናቸው። በጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ብሔራዊ ኮሚቴ የተቋቋመ ሲሆን የተጀመረው በሀገር ውስጥና በውጭ ሀገር ለወጣቶች የስራ እድሎችን የማመቻቸትና የማፈላለግ ተግባራት ይበልጥ ተጠናክረው የሚቀጥሉ ይሆናል። ወጣቶቻችን ለስራ ዲሲፕሊን የሚበቃቸውን ስልጠና ወስደው ተወዳዳሪና ብቁ ሆነው እንዲሰማሩም ይደረጋል። በ2011 በጀት ዓመት የማክሮ ኢኮኖሚውን ከማቃናት አንጻር የተጀመሩ የተጠናከረ የገቢ ማሰባሰብ ስራ፣ ከተለያዩ ምንጮች ለልማታችን የሚያግዝ የውጭ ምንዛሬ ማሰባሰብ ተግባር፣ የውጭ ብድር ጫናን ለማቃለል የዕዳ ማሸጋሸግ ድርድር ስራዎችና የኤክስፖርት ገቢያችንን በ2012 የማጠናከር ጥረት የበለጠ ተጠናክሮ የሚቀጥል ይሆናል። በያዝነው የበጀት ዓመት የተመረጡ የመንግስት የልማት ድርጅቶችን በከፊል ወይንም በሙሉ ወደ ግል የማዛወሩ እንዲሁም በመንግስትና በግሉ ዘርፍ አጋርነት የሚሰሩ ፕሮጀክቶች የመተግበሩ ስራ ተጠናክሮ ይቀጥላል። በቴሌኮም ሴክተር እንዲሁም
በስኳር ኮርፖሬሽን ስር የሚገኙ የተወሰኑ ኩባንያዎቻችንና ፕሮጀክቶች በዚህ ዓመት በከፊል ወይንም በሙሉ ወደ ግል የሚዛወሩ ይሆናል። በ2012 በጀት ዓመት በከፍተኛ ደረጃ ትኩረት የሚሰጠው ጉዳይ የህገወጥ ንግድን መልክ የማስያዝ ስራ ነው። በዚህ ረገድ ተጠባቂ የሆነ አገልግሎት መስጠት የሚያስችል የመፈጸም አቅም በማሳደግ ኮንትሮባንድ፣ ታክስ ማጭበርበርንና ታክስ መሰወርን እንዲሁም በህቡ ኢኮኖሚ ውስጥ የሚንቀሳቀሱ ኃይሎችን ወደ ህጋዊ ስርዓት በማምጣት ኢኮኖሚውን ወደ ተሻለ ጤንነት የማሸጋገር የተቀናጀ ስራ ይከናወናል። የዋጋ ንረት አነስተኛ ገቢ ያላቸውን የህብረተሰብ ክፍሎች በተለይ የሚጎዳ በመሆኑ የዋጋ ንረቱን የመቆጣጠር ስራ በከፍተኛ ትኩረት የሚሰራ ይሆናል። የዋጋ ንረቱ በዋናነት የሚስተዋለው የምግብ ሸቀጦች ላይ ስለሆነ መንግስት የመሰረታዊ የምግብ ሸቀጦችን በበቂ መጠን ከውጭ በማስገባት የዋጋ ንረቱን ሸማቾችን እንዳይጎዳ የተቻለውን ሁሉ ያደርጋል። በ2012 በጀት ዓመት ሌላው የሚተኮሩበት ጉዳይ የኢንዱስትሪ ዘርፉን የሚያሻሽል ስራ የመስራት ነው። የኢንዱስትሪ ፖሊሲዎቻችንንና አፈጻጸማችንን እንደገና በመፍተሽ ውጤታማ የሆነ የማትጊያ ስርዓት እንዲዘረጋ ማድረግ ይኖርብናል። ይህን በማድረግ የማኑፋክቸሪንግ እና በሌሎች ዘርፎች ያለው ምርታማነት የሚያሳድግ ስራ በትኩረት ይከናወናል። በአጠቃላይ በ2012 ዓ.ም በኢኮኖሚው ዘርፍ ምርታማነትን በማሳደግ ፍላጎት ተኮር የነበረውን ኢኮኖሚያችንን በአመዛኙ ወደ አቅርቦት ተኮር የማሸጋገሩ ስራ በስፋት ተግባራዊ ይደረጋል። በግብርና ዘርፍ ባለፈው ዓመት ትኩረት ሰጥተን ከሰራንባቸው ጉዳዮች አንዱ የሰብል ምርታማነትን ማሳደግ ነው። በዚህ ረገድ በ2010 እና 11 ምርት ዘመን የሰብል ምርትን 406 ሚሊዮን ኩንታል ለማድረስ ታቅዶ 316 ሚሊዮን ኩንታል ማለትም 78 በመቶ ለማምረት ተችሎ ነበር። ይህም በ2009 እና 2010 ከተመረተው 267 ሚሊዮን ኩንታል ጋር ሲነጻጸር የ4.29 በመቶ እድገትን አሳይቷል። ምርትና ምርታማነትን ለመጨመር ወሳኝ ከሆኑት ጉዳዮች አንዱ የእርሻ ግብዓቶችን በሚፈለገው መጠንና ወቅት ማቅረብ ሲሆን በዚህ ረገድ በክልሎች ፍላጎት መሰረት በ2011 እና 12 ምርት ዘመን የሚያስፈልግ 1.27 ሚሊዮን ቶን የኬሚካል ማዳበሪያ የውጭ ግዢ በማከናወን ለአርሶ አደሩ በወቅቱ ደርሷል። ሀገራዊ የማዳበሪያ አቅርቦት ችግርን በዘላቂነት ለመፍታትና በአመት ከግማሽ ቢሊዮን ዶላር በላይ የሚወጣውን የውጭ ምንዛሪ ለማስቀረት አዲስ የማዳበሪያ ፋብሪካ ድሬዳዋ ላይ ለማቋቋም ከአንድ የውጭ ኩባንያ ጋር ሽርክና በመፈራረም ስራው በቅርቡ ይጀምራል። በግብርናው ዘርፍ የ2011 እና 12 በጀት ዓመት ዋናዎቹ ትኩረት መስኮችም 5 ናቸው። እነርሱም የገበያ መር ግብርና ልማት ማስፋፋት፣ የሰብልና የእንስሳትን፣ የግብርና ምርቶች የውጭ ንግድ አቅርቦትና ግብይትን ማጠናከር፣ ከውጭ የሚገቡ የግብርና ምርቶች በተለይም የስንዴ ምርትን በሀገር ውስጥ መተካት፣ በተለይም የስንዴ ምርት የ5 ቢሊዮን ሀገራዊ ችግኝ ተከላ መርሃ ግብርን ማስተባበርና ግብርናችንን ለማዘመን መስኖና የግብርና ሜካናይዜሽን ማስፋፋት ናቸው። እነዚህንም ለማሳካት እንዲቻል የኤክስቴንሽን ባለሙያዎችና ለአርሶ እና ለአርብቶ አደሮች ምርትንና ምርታማነትን ለማሳደግ የሚያስችል የክህሎት ስልጠናዎች ይሰጣሉ።
ግብርናን በማዘመን አስፈላጊ የቀረጥ ማበረታቻ በማድረግ አርሶ አደሩ የዘመናዊ እርሻ መሳሪያዎች ተጠቃሚ እንዲሆን ጥረት ይደረጋል። መሰረተ ልማትን በተመለከተ በ2012 ዓ.ም የበጀት ዓመት ሁለት አይነት የውሃ አቅርቦት ማለትም የመጠጥ ውሃ አቅርቦትና የመስኖ ውሃ አቅርቦት ለማሳካት ታቅዷል። የመጠጥ ውሃ አቅርቦትን በተመለከተ በገጠርና በከተማ ለማስፋፋት እቅድ ተይዟል። በገጠር ወደ 50 ሺህ የሚጠጉ አዳዲስ የውሃ ተቋማት ግንባታና ከ13 ሺህ በላይ የማይሰሩ ተቋማትን መልሶ የማቋቋም ስራ ይከናወናል። በከተማ ደግሞ 60 የመጠጥ ውሃ ተቋማት ጥናቶችን፣ 60 አዳዲስ ግንባታዎችንና 30 የመልሶ ማቋቋም ስራዎችን ለማካሄድ ታቅዷል። በተመሳሳይም በድርቅ በሚጠቁ አካባቢዎች የመጠጥ ውሃ አቅርቦት እንዲኖር ለማድረግ እንደ ሰቆጣ ቃል ኪዳን ፕሮግራም በመሳሰሉት ላይ የመጠጥ ውሃ አቅርቦትን ለማሳካት እቅድ ተይዟል። ከውሃ ጋር በተያያዘ ሌላው ትኩረት የመስኖ ውሃ አቅርቦት ነው። ቀደም ብለው የተጀመሩት እንደ ረብና ጊዳቦ ግድቦች ግንባታቸው የተጠናቀቀ ሲሆን የዛሪማሜ አርጆ ደዴሳና መገጭ ግድቦች ግንባታ እየተካሄደ ይገኛል። የመስኖ ስራ በከፍተኛ ከሚሰራበት መጠን ወረድ ብሎ በአነስተኛ ደረጃ በብዛት እንዲከናወን ማስቻል አንዱ የመንግስት ትኩረት ነው። በአነስተኛ ደረጃ ግን በብዛት እንዲከናወን የታሰበው የመስኖ ስራ ዓላማው ሁለት ነው። የስራ እድል ለመፍጠርና ምርታማነትን ለማሳደግ። በዚህ መሰረት ተግባሩ በተጀመረባቸው 3 ክልሎች በሺዎች የሚቆጠሩ ወጣቶችን ማሰማራት የተጀመረ ሲሆን በቀጣይም በሁሉም ክልሎች ተጠናክሮ ይቀጥላል። በአጠቃላይ 34 ፕሮጀክቶች በተለያየ ደረጃ የሚጀመሩ ሲሆን በመላ ሀገሪቱ 12,000 የተማሩ ወጣቶችን የሚይዝ የመስኖ ልማትና የመስኖ ልማት አቅም ግንባታ ተግባራዊ ይደረጋል። መልማት የሚችል ሰፊ ለም መሬት፣ መስራት የሚችል የሰው ኃይልና ለሌላም የሚተርፍ የውሃ ሀብት ይዘን ስንዴ ከውጭ እያስገባን ያለንበትን ሁኔታ ለማስቀረት የመስኖ ልማት ከፍተኛ ሚና የሚጫወት በመሆኑ በሰፊው ትኩረት ይደረግበታል። እንዲሁም ከአርብቶ አደር አንጻር የተጀመሩ ልማቶችን አጠናክሮ በመቀጠል የቆላማ አካባቢያችን አደጋ የመቋቋም አቅም የመገንባት ተግባራት ይከናወናሉ። የኃይል አቅርቦትን በተመለከተ መላው ሕይወታችንን የተቀላጠፈ በማድረግ በምርታማነት ላይ ያለውን ሰፊ አዎንታዊ ሚና ግምት ውስጥ በማስገባት ኃይል ተደራሽነትና አለመቆራረጥ ላይ ከፍተኛ የኃይል ተደራሽነትና አለመቆራረጥ ላይ ከፍተኛ ርብርብ ይደረጋል። በዚህም ታላቁ የህዳሴ ግድብን ጨምሮ በግንባታ ላይ ያሉ የኃይል ማመንጫ ፕሮጀክቶች ግንባታቸው እንዲፋጠን ይደረጋል። በተጨማሪም በመንግስትና በግል አጋርነት የሚሰሩት 10 ፕሮጀክቶች ስራቸው ይጀመራል። የኤሌክትሪክ መሰረተ ልማቱን ከማስፋትና ተደራሽነትን ከማሳደግ አኳያ በ405 የገጠር ቀበሌዎችና መንደሮች 1 ሚሊዮን ደንበኞችን የኤሌክትሪክ አገልግሎት ተጠቃሚ ለማድረግ ታቅዷል። የኃይል መቆራረጥን ለመቀነስ በተሻሉ የቴክኖሎጂ መፍትሄዎች እንዲተዳደር ማድረግን ጨምሮ የመስመር ማሻሻያዎች፣ የትራንስፎርመሮችና የቆጣሪዎች ምርመራና ማሻሻያዎች በሰፊው ይሰራሉ። የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂን በተመለከተ በዓለም ላይ ካለው ሀብት ከ65 በመቶ በላይ የሚሆነው የሚመነጨው ከአገልግሎት ዘርፍ ሆኗል። በሀገራችን
ከአገልግሎት ዘርፉ የሚመነጨውን ኢኮኖሚ ለማሳደግና በቴክኖሎጂ እንዲመራ ለማድረግ የተለያዩ ስራዎች በመሰራት ላይ ይገኛሉ። አስፈላጊ የህግ ማዕቀፎች የጸደቁና በመጽደቅ ሂደት ላይ ያሉ በመሆናቸው በያዝነው ዓመት በርካታ የኢኮመርስ ጥረቶች ፍሬ የሚያፈሩበት ይሆናል። ቁልፍ የመንግስት አገልግሎት የሚሰጥባቸው ማዕከላትን በተሻለ የኢንፎርሜሽን እና ኮሚኒኬሽን መሰረተ ልማትን የሚያስተሳስር እንዲሁም ለ14 ዓመታት በስራ ላይ ያለውን የወረዳ ኔት መሰረተ ልማት የሚያዘምንና የመንግስትን ዲጂታል ስርዓት አስተዳደር ተጠቃሚነትን በእጅጉ የሚያሻሽል የሀገር አቀፍ አይሲቲ አውታር ፕሮጀክት ዝግጅት ተጠናቆ የግል ዘርፍ በሚሳተፍበት መልኩ እየተሰራ ይገኛል። ይህ መሰረተ ልማት በዘንድሮ የበጀት ዓመት ሲተገበር በአጠቃላይ በመንግስት መስሪያ ቤቶች የሚሰጡ አገልግሎቶች የጊዜን የሀብትንና የሰው ኃይል ብክነትን ከመቀነስ አኳያ ብዙ ጥቅም እንደሚያስገኝ ይጠበቃል። የመጀመሪያው የኢትዮጵያ ሳተላይት በያዝነው ዓመት በታህሳስ ወር በቻይና ከሚገኝ የማምጠቂያ ማዕከል ወደ ጠፈር የሚላክ ሲሆን ይህ ሳተላይት ለግብርና፣ ለደን ልማትና ለአካባቢ ጥበቃ አገልግሎት የሚያስፈልጉትን የሳተላይት መረጃዎች ለመቀበል ይውላል። ይህንን ሳተላይት በራሳችን ባለሙያዎች የምንቆጣጠርበት ጣቢያም እንጦጦ በሚገኘው የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ግቢ ተገንብቶ በመጠናቀቅ ላይ ይገኛል። የኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ እድገት የጀርባ አጥንት ዘመናዊና ብቁ ተቋማትን መያዝ በመሆኑ ኢትዮ ቴሌኮም የተሰማራበትን ዘርፍ ብቁና ተወዳዳሪ እንዲሆን ማድረግ ቅድሚያ የሚሰጠው ነው። ለዚህም የኢትዮጵያ ኮሚኒኬሽን ባለስልጣን መስሪያ ቤት በአዋጅ የተቋቋመ ሲሆን የግሉ ዘርፍ በሀገራችን የቴሌኮም ዘርፍ ተዋናይ መሆን የሚችልባቸውን ሁኔታዎችን በማመቻቸት በያዝነው የበጀት ዓመት 2 ተጨማሪ የቴሌኮም ኦፕሬተሮችን አወዳድሮ ፈቃድ በመስጠት ከኢትዮ ቴሌኮም በተጨማሪ 3 የቴሌኮም ኦፕሬተሮች ይኖሩናል። ከኢትዮ ቴሌኮም ጋር 3 የቴሌኮም ኦፕሬተሮች ይኖሩናል። የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች 2012 ዓመተ ምህረት አዲሱን የትምህርት ስርዓት ተግባራዊ ማድረግ የሚጀመርበት ዓመት ነው። የአዲሱ ስርዓተ ትምህርት ዋና ዓላማዎቹ ትምህርትን በሁሉም መስክ ማዳረስ እንዲሁም የትምህርትን ጥራትና ብቃት መጨመር ናቸው። ትምህርትን ለማዳረስ የምንሰራው ስራ ጥራትና ብቃቱን የሚቀንስ መሆን የለበትም። ለጥራት የምናደርገው ጥንቃቄና ጥረትም መስፋፋቱን የሚገታ መሆን የለበትም። ስለሆነም በሁለቱ መካከል ያለውን ሚዛናዊነት ማስጠበቅ አዲሱ የትምህርት ስርዓት ዋና መርህ ነው። ተማሪዎች ሀገራቸውንና ሕዝባቸውን በሚገባ አውቀው መብትና ግዴታቸውን ተረድተው ኃላፊነት በተሞላው መንገድ በእውቀት እንዲታነጹ ማድረግ ከአዲሱ ስርዓተ ትምህርት የሚጠበቅ ነው። ለዚህ ደግሞ 5ቱ የትምህርት ስኬት ተዋንያን ማለትም ተማሪዎች፣ ወላጆች፣ መምህራን፣ የትምህርትና የምርምር ተቋማትና መንግስት በጋራ ለአንድ ዓላማ መስራት ይኖርባቸዋል። እድገትና ብልጽግናን ያለ እውቀትና ምርምር ማስገኘት አይቻልም። ትምህርትን ማብቃት ሀገርን ማበልጸግ ነው። መንግስት ለትምህርት ስርዓቱ ስኬት በተቋም ግንባታ፣ በትምህርት መሳሪያዎች አቅርቦት፣ በበጎ ፈቃድ አገልግሎት፣ በሰው ኃይል ስልጠና የሚደረጉ የትምህርት ስርዓቱ ተዋንያንን በሚችለው ሁሉ ያበረታታል፣ ይደግፋል። በሌላ በኩል የትምህርትን ሰላማዊ ሂደት
ለማወክ የሚካሄዱ አፍራሽ ተግባራትን ለሀገር ብልጽግናና ትውልድን ለመታደግ ሲባል አይታገሳቸውም። ጥራት ያለው ትምህርትና ስልጠና በሁሉም ደረጃዎች መስፋፋት እንዲቻል በ2012 ዓመተ ምህረት የተጀመረውን የትምህርትና ስልጠና ፍኖተ ካርታ ዝግጅት ወደ ተግባር የማስገባት ስራዎች ይሰራሉ። የተጀመረው ረቂቅ የትምህርትና ስልጠና ፖሊሲ እንዲሁም የትምህርት ሕግ ተጠናቆ ወደ ስራ ይገባል። ከቅድመ መደበኛ እስከ ሁለተኛ ደረጃ ትምህርት ቤቶች በፍኖተ ካርታው የለውጥ ሀሳቦች መሰረት በ2013 ዓ.ም ጀምሮ በአዲሱ ስርዓተ ትምህርት የሙከራ ትግበራ ለመጀመር እንዲቻል በ2012 አስፈላጊ ቅድመ ዝግጅቶች እንዲጠናቀቁ ይደረጋል። ከዚህ በተጨማሪም ባለፈው ዓመት በተለያዩ ምክንያቶች ተዘግተው የነበሩ ትምህርት ቤቶች ሁሉ እንዲከፈቱ በማድረግ ሙሉ በሙሉ ወደ ስራ ይገባሉ። የቴክኒክና ሙያ ትምህርትና ስልጠናን በተመለከተ በመለስተኛና በመካከለኛ ደረጃ የሰለጠነ የሰው ኃይል የማፍራት ስራውን በማጠናከር የተለያዩ የሙያ ስልጠናዎች እንዲሰጡ የሚደረግ ሲሆን በፍኖተ ካርታው የለውጥ ሀሳቦች መሰረት በዚህም ዘርፍ የለውጥ ስራዎች በ2012 ዓ.ም የሚሰሩ ይሆናል። የከፍተኛ ትምህርትን በተመለከተ በፍኖተ ካርታው የለውጥ ሀሳብ መሰረት በዚህ ዓመት የአንደኛ ዓመት ትምህርት እንዲጀመር ይደረጋል። በየዩኒቨርሲቲዎች ሰላማዊ የመማር ማስተማር ሂደት እንዲሰፍንና ተማሪዎች ተረጋግተው ትምህርታቸውን እንዲከታተሉ ከመቼውም ጊዜ በበለጠ የተጠናከረ ስራ ይሰራል። የጤና ዘርፉ የዚህ ዓመት የትኩረት አቅጣጫዎች 4 ናቸው። እነርሱም የወረዳ ትራንስፎርሜሽንን ማሳለጥ፣ ሆስፒታሎቻችንን ያገባኛል በሚል መርህ አገልግሎታቸውን ለጤና ባለሙያዎችና ለህሙማን በሚመጡን መንገድ ማደራጀት፣ ከጤና ኬላ እስከ ሆስፒታል ያለው የጤና አገልግሎት እንዲሁም የጤና ኤክስቴንሽንን ፕሮግራምና የሴቶች የልማት ቡድንን አሰራር ማሻሻል ናቸው። የወረዳ ትራንስፎርሜሽንን ለማሳለጥ በሁለት ዘርፍ የሚካሄድ የማሻሻያ ፕሮግራም ይኖራል። ይኸውም የወረዳ የጤና ትራንስፎርሜሽን ፕሮግራምና ባለብዙ ዘርፍ የወረዳ ትራንስፎርሜሽን ፕሮግራም ናቸው። የወረዳ የጤና ኤክስቴንሽን ፕሮግራም በጤና ሚኒስቴር በኩል የሚከናወን ሲሆን ባለብዙ ዘርፍ የወረዳ ትራንስፎርሜሽን ፕሮግራም ደግሞ የተለያዩ የሚኒስቴር መስሪያ ቤቶችን የሚያካትት ፕሮግራም ነው። ሆስፒታሎቻችንን ለህሙማንና ለጤና ባለሙያዎች በሚመጥን መልኩ የማሻሻያ ፕሮግራም ያገባኛል በሚል መርህ የሚከናወን ነው። በ24 ሆስፒታሎች በዚህ ዓመት የሚጀመረው ይህ ፕሮግራም ሆስፒታሎቻችንን በማሻሻል በማዘመንና ደረጃቸውን በማሳደግ ላይ የሚያተኩር ነው። ሶስተኛው ማሻሻያ ከጤና ኬላ እስከ ሆስፒታል የሚደርሰው የጤና አገልግሎት አሰጣጥን ይመለከታል። ይህኛው ከዚህ በፊት የነበረውን ማዕቀፍ ፈትሾ በማሻሻል በአዲስ የአሰራር ማዕቀፍ የሚተካ ፕሮግራም ነው። ከእርሱ ጋር ተያይዞ የሚመጣውና አራተኛው ክፍል ደግሞ ላለፉት ዓመታት ሲያገለግል የኖረውን የጤና ኤክስቴንሽንን በአዲስ አሰራርና አደረጃጀት መተካት ነው። ይህም የሁለተኛው ትውልድ የጤና ኤክስቴንሽን ፕሮግራም የሚባል ነው። የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ የሴቶችን ተሳትፎ በማሳደግና ብሎም የጾታ እኩልነት የማረጋገጥ ጉዞ ላይ ከፍተኛ ቦታ የሚይዝ ግኝት በ2011 ዓ.ም ተመዝግቧል። ይህንን በመጠቀም
በ2012 ዓመተ ምህረት እነዚህ ግኝቶች ጽኑ መሰረት እንዲኖራቸውና እንዲሰፉ በማድረግ ተግባር ላይ ልዩ ትኩረት የሚሻ ይሆናል። ከዚህ በመነሳት ሴቶችንና ወጣቶችን ኢኮኖሚያዊ ተጠቃሚነት ከማሳደግ አንጻር በ2012 ዓመተ ምህረት እቅድ ዘመን በጥቃቅንና አነስተኛ እንዲሁም በህብረት ስራ ማህበራት እንዲደራጁ የቁጠባ ባህላቸውን እንዲያሳድጉና የብድር አገልግሎት እንዲያገኙ ይደረጋል። በዚህ የመስሪያ ካፒታልና የማምረቻና የመሸጫ ቦታዎች በማዘጋጀት ስራ እድሎች የሚመቻቹ ይሆናል። በሂደትም በሀገሪቱ በየደረጃው በሚደረጉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች በመሳተፍ እንደ ሀገር ለሚደረገው የድህነት ቅነሳ ትግል የበኩላቸውን ድርሻ እንዲወጡ ይደረጋል። ከዚህ በተጨማሪ ሴቶችና ወጣቶች የኢኮኖሚና የፖለቲካ አጀንዳዎች በሁሉም ሴክተር እንዲካተቱና ተጠያቂነትን ባረጋገጠ መልኩ እንዲፈጸሙ ክትትል የማድረግ ስራ ይሰራል። የባህልና ቱሪዝም ሀብቶቻችን ለሰላም ለአንድነትና ለብልጽግና የማይተካ ሚና አላቸው። ብዙ መልኮች ያሉት የዳበረ ባህል አለን። ባህላችን፣ እምነታችንና ተፈጥሮ የሰጡን ተዝቆ የማያልቅ የቱሪዝም ጸጋ አለን። እነዚህን የባህልና የቱሪዝም ሀብቶቻችንን ለሕዝባችን አንድነትና ሰላም፣ ለሀገራችን ኢኮኖሚ በሚገባ መጠቀም አለብን። በ2012 ዓመተ ምህረት የበጀት ዓመት በባህል ዘርፍ ለዕደ ጥበብ ዘርፍ የአቅም ግንባታና የገበያ ትስስር ስራ ለመስራት ኪነ ጥበብ ለሀገር ሰላም ግንባታ የሚሉበትን አሰራር ዘርግቶ ለመተግበር ታቅዷል። ከቅርስ ጥገናና እንክብካቤ አንጻር የላሊበላ፣ የአክሱም፣ የአባጅፋርና የጎንደር አብያተ መንግስታት ቅርሶች ጥገና ልዩ ትኩረት ተሰጥቶት ይሰራል። የህዝቡ ባህላዊና ሃይማኖታዊ በዓላት ለሰላም፣ ለህዝቦች አንድነትና ለባህል ልውውጥ እንዲያገለግሉ ለመስራት ታቅዷል። ከቱሪዝም ዘርፍ አኳያ የመስህብ ልማት ስራን ቅድሚያ በሚሰጣቸው የቱሪስት መዳረሻዎች ለማከናወን ቱሪዝም ኢንቨስትመንትን ለማጎልበትና የስራ ዕድል ፈጠራን ለማሳደግ የመስተንግዶ ተቋማት የአገልግሎት ጥራትና ደረጃን ለመከታተልና ለማሳደግ የሀገር ውስጥ ቱሪዝምን ለማጎልበት እንዲሁም ዘመናዊ የቱሪዝም መረጃ ስርዓት ዝርጋታን በተጠናከረ መልኩ ለማከናወን ታቅዷል። በስፖርት ዘርፍ መንግስታዊና ህዝባዊ የስፖርት አደረጃቶችን በማጠናከር ስፖርቱን በብቃት እንዲመሩ ለማስቻል የማህበረሰብ አቀፍ ስፖርትን ወይንም ማስ ስፖርትን ለማስፋፋት የስፖርት ማዘውተሪያ ስፍራዎችን ለማስፋፋትና ያሉትንም ህጋዊ ጥበቃ እንዲደረግላቸው ለማድረግ ስፖርታዊ ጨዋታንና ሰላማዊ ውድድር የሚረጋገጥበትን ሁኔታ ለይቶ ለመስራት ትኩረት ተሰጥቶታል። በተለይም በስፖርት ሜዳዎች እየተስተዋለ ያለውን ህገወጥነት ከሚመለከታቸው አካላት ጋር በጋራ በመስራትና ህግን በአጽንኦት በማስከበር የስፖርታዊ ጨዋነት መጓደልን ከሜዳዎቻችን ላይ ለማጥፋት ታቅዷል። የተከበሩ አፈ ጉባኤ፣ የተከበራችሁ የህዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ህዝቦች፣ በውጭ ግንኙነትና ዲፕሎማሲ ባለፈው 1 ዓመት በርካታ ስኬቶች ተመዝግበዋል። ዜጋ ተኮር ዲፕሎማሲን በመከተላችን በተለያዩ ሀገራት በእስርና በእንግልት ላይ የነበሩ ከ90,000 በላይ ዜጎቻችን ወደ ሀገራቸው ተመልሰዋል። ከተለያዩ ሀገራት ጋር የስራ ስምሪት ስምምነቶችን መደራደርና ከተወሰኑት ጋር ስምምነትን ማጠናቀቅ ተችሏል።
ከኤርትራ ጋር የዲፕሎማሲ ግንኙነትና የአየር ትራንስፖርት ያስጀመር ሲሆን ያለን ግንኙነት በህጋዊ ማዕቀፎች እንዲመራ ለማድረግ ድርድርና ውይይት እየተደረገ ይገኛል። ከጎረቤት ሀገራትና ከሌሎች የአፍሪካ ሀገራት ጋር ቀስ በቀስ እያደገ የመጣው ኢኮኖሚያዊ ጥምረት ለመፍጠር የሚያግዙ የነፃ የንግድ ቀጠና ስምምነቶችና ያለ ቪዛ ወደ ሀገር ውስጥ መግባትን በመፍቀድ እርምጃዎችን እየተወሰዱ ነው። በሁለትዮሽና በባለ ብዙ ወገን ግንኙነት መስኮች በርካታ ስራዎች የተሰሩ ሲሆን በዚህም ግንኙነቱን የማጥበቅ ከአዳዲስ ሀገራት ጋር ደግሞ ዲፕሎማሲያዊ ጥረት ለመጀመር ተችሏል። በያዝነው ዓመትም የውጭ ግንኙነታችን በዋነኝነት በ5 መሰረታዊ እሳቤዎች የሚመራ ይሆናል። እነዚህም ከዚህ በፊት በውጭ ግንኙነት ዘርፍ ያገኘነውን መልካም ውጤት የማሳደግ፣ የመግባባትና ትብብር መርህ ላይ መመስረት፣ ብሔራዊ ጥቅምን ማስጠበቅ፣ ማስቀደም፣ ለጎረቤት ሀገራት ቅድሚያ የሚሰጥ ፖሊሲን መከተል፣ የውጭ ግንኙነቶቻችን ብሔራዊ ክብራችን እና የዜጎቻችን ክብር የሚያስጠብቅ እንዲሆን ማድረግ ናቸው። ይህን እውን ለማድረግም ጠንካራ አስፈጻሚ ተቋም፣ ብቁ ባለሙያዎችና የሁሉም ዜጎች ተሳትፎ ለማሳደግ ሰፊ ስራዎች ይሰራሉ። የውጭ ግንኙነት መርሃችን ፉክክርንና ትብብርን በማከለ መልኩ እንዲከናወን ታስቧል። በ21ኛው ክፍለ ዘመን ተወዳዳሪ ብቻ ሳይሆን አሸናፊ ሆኖ መውጣትም ያስፈልጋል። ለዚህ ደግሞ የውጭ ግንኙነታችን በውስጥ ጥንካሬያችን ላይ ይወሰናል። ጠንካራ አንድነት፣ ጠንካራ ኢኮኖሚ፣ ጠንካራ የፖለቲካ ስርዓትና ጠንካራ የመከላከያ ኃይል ሲኖረን የውጭ ግንኙነታችንም በዚያው ልክ ጠንካራ ይሆናል። በዓለም አቀፍ መስኮች ተፎካካሪ ኃይል ሆነን ለመወጣትም እንችላለን። የተፎካካሪነት ስኬታማ አያደርገውም። ተፎካካሪነት ብቻውን አያደርገውም። ተፎካካሪነት ብቻውን አሉታዊ ገጽታ ስለሚኖረው፣ ለዚህ ነው ትብብር የሚያስፈልገን። ከጎረቤት ሀገራት ጀምሮ እስከ ሩቅ ምስራቅና ሩቅ ምዕራብ ሀገራት ድረስ የጋራ ጥቅማችንንና ክብራችንን ባስጠበቀ መልኩ ተባብረን ለመስራት ዝግጁ ሆነናል። በዓለም አቀፍ መድረኮች ድምጻችን ተሰሚና ወሳኝ የሚሆነው በትብብር ከሌሎች ወዳጆቻችን ጋር ስንደምራቸው መሆኑን እንረዳለን። በአጠቃላይ በ2012 ዓመተ ምህረት የፖለቲካ የዲሞክራሲና የፍትህ ማሻሻያዎቻችንን ስር የምናስይዝበት፣ ሀገራዊ አንድነታችንንና ሰላማችንን የምናስጠናክርበት፣ የህግ ማስከበር ስራዎቻችንን መሬት የምናወርድበት፣ የዜጎቻችንን ክብርና ብሔራዊ ክብራችንን የምናስጠብቅበት፣ የኢኮኖሚ ማሻሻያዎቻችንን በመተግበር ፍሬ ማፍራት የምንጀምርበት፣ የጾታ እኩልነትና የወጣቶች ተሳትፎን የምናሳድግበት፣ በባህል በቱሪዝምና በማህበራዊ ዘርፎች የያዝናቸውን ህዝብ ተኮር ፕሮግራሞቻችንን የምንተገብርበት በጀት ዓመት ይሆናል። ያለፉት ስህተቶቻችን በማረም ባለፉት ዘመናት ባካበትናቸው ሀብቶቻችንና ጸጋዎቻችን ላይ በመመስረት አዳዲስ ፍላጎቶቻችንን በማካተት በሁሉም መስክ ሀገራችንን አንድ እርምጃ ወደፊት የምናራምድበት ዓመት ይሆናል። ከፊታችን የሚጠብቁንን ታላላቅ ሀገራዊ ክስተቶች በሰላም
በአንድነት በጨዋነትና በብቃት በመፈጸም የኢትዮጵያን ታላቅነት የምናስመሰክርበት ዓመት ይሆናል። ለዚህ ደግሞ ከልሂቅ እስከ ደቂቅ የሁላችንንም የነቃና የበቃ ተሳትፎ ይፈለጋል። በሀገራችን ከመጣው ለውጥ ሂደት ጋር በተያያዘ የኢትዮጵያውያንን ብቻ ሳይሆን የዓለም አቀፍ ማህበረሰቡን ይሁንታ የተገኘባቸው እመርታዎችን ያገኘነውን ያህል የምር ትኩረት ሰጥተን መነጋገር የሚገባን ጉዳዮች ይኖራሉ። ይህም ነገ የሁላችንም የእኩል ቤት የሆነች ሀገር ለመፍጠር ላለን ፍላጎትና ለያዝነው ቁርጠኝነት ከፍተኛ ጉልበት የሚያጎናጽፈን ይሆናል። በምናያቸውና በምንሰማቸው አስደሳች ነገሮች እንደምንደሰተው ሁሉ በዚህ ሀገር የሚሆነውን ክፉ ተግባር መጠየፍ፣ ተመልሶም እንዳይደገም አስተዋጽኦ ማበርከት የፍላጎት ጉዳይ ሳይሆን የግድ ልንሳተፍበት የሚገባ የሀገር ግንባታ ጉዞ መሆን ይኖርበታል። ቢያንስ የሀገራችን ሰላምና መረጋጋት የሁላችንም ራስ ምታት መሆን አለበት። አልፎ ያጅነት ማለትም በሁሉም ነገር አይመለከተኝም ብሎ ማሰብ፣ እንግድነት፣ ባይተዋርነት እና ምን አገባኝነት ለሀገር እድገት አይበጁም። ችግር ሲከሰት ሁላችንንም አይምርም። የሚሻለው በባለቤትነት ስሜት በተነሳሽነት መስራት ነው። ማንም አያገባኝም ሊል ማንም ባይተዋር ሊሆን አይገባውም። የአንዱ ህመም ሌላውንም ሊሰማው ይገባል። ይህ ኢትዮጵያን አባቶቻችንና እናቶቻችን ያስተማሩን የሰብአዊነት፣ የመደጋገፍ እና ችግርን በደቦ የማሸነፍ መልካም እሴቶች ናቸው። ሁላችንም የሀገራችን ባለቤቶች ነን። ምትክ ለሌላት ሀገራችን እውቀታችንን፣ ጉልበታችንን፣ ሀብታችንንና ቀላ ልቦናችንን ሁሉ ይዘን እንነሳ። አመሰግናለሁ። ክብርት ፕሬዝዳንትን ለሁለቱ ምክር ቤቶች መክፈቻ ስነ ስርዓት እና እንዲሁም ለሀገራችን ሕዝቦች ላቀረቡት ንግግር ከፍተኛ ምስጋና አቀርባለሁ። በመቀጠል ስብሰባችን የሚቀጥለው ነው። አጀንዳ ሁለተኛ አጀንዳ ስላለ የሚቀጥለው ነው። ክብርት ፕሬዝዳንትና ክብርት ጠቅላይ ሚኒስትርን ከመቀመጫችን ተነስተን እንድናሰናብታቸው ጠይቃለሁ።